ፊልሙ ሲጀምር ቺኪ የተባለው ግለሰብ ከጓደኞቹ ጋር መጠጥ እየጠጣ ነበር። መጠጥ ቤቱም የኮሎኔል የተባለው ሰውዬ ነበረ። ቺኪም ገንዘብ አጥሮት ነበር። ቺኪ ገንዘብ ስላልነበረው ከቤተሰቦቹ ጋር ነበር የሚኖረው። አንድ ቀንም በድንገት እህትየው እያለቀሰች ትመጣና ጆኒ የተባለ ጓደኛው በቪየትናም ጦርነት ህይወቱ እንዳለፈ ትነግራቸዋለች። የቺኪ እህት ጦርነቱን ብትቃወም ቺኪና ቪየትናም ውስጥ ያገለገለው አባትየው ግን ለወታደሮቹ ልዩ ድጋፍ አላቸው። በነጋታውም ሄዶ የጓደኛውን ቀብር ይታደማል። ነገር ግን ጦርነቱ ላይ አንድ ጓደኛው የደረሰበት እንዳልታወቀ መረጃ ይሰማል። በዚያም ቅጽበት ከጓደኛው ጋር ከልጅነታቸው ጀምሮ ጓደኛ እንደሆኑና በመቀጠልም ቺኪ ከጓደኞቹ ጋር የጦርነቱ ተቃውሞ የሚካሄድበት ቦታ ላይ ይሄዳሉ። በመቀጠልም ቺኪና ሬድ ከነ ክሪስቲን ጋር ይጋጫሉ። የግጭታቸው መንስኤ የነበረው እነሱ ጓደኞቻቸው ቪየትናም ሲዋጉ እንደ ጀግና ሲያቸው፣ እነዛ ግን ተገደው እንዲሄዱ ስላሰቡ ነበር። በድንገትም ክርክሩ ወደ ጸብ ይቀየርና ሬድ መሬት ላይ ይወድቃል። ቺኪም ሬድን ተሸክሞት ወደ ኮሎኔሉ ባር ይሄዳሉ። ድንገትም ባር ውስጥ እየጠጡ ሳለ ጓደኞቻቸው እንደነሱ ዘና እንዲሉ ምን ማድረግ እንዳለባቸው ሲያስቡ በዚህ ሀሳብ ማለም ቺኪ አንድ እብድ የሆነ ሀሳብ ይመጣላታል። ሀሳቡም የነበረው ቪየትናም ድረስ ሄዶ ለወታደር ጓደኞቹ ራሱ ቢራ ለመስጠት ነበረ። ነገር ግን ጓደኞቹ ሁል ጊዜ የሆነ ነገር አድርጋለሁ ብሎ ስለማያደርግ አላመኑትም ነበረ። የቶሚ እናት የቺኪንና ለጥየቃ በሄዱበት ጊዜ ቺኪ ወደ ቪየትናም ለመሄድ ስላሰበ የውሻውን መለያ ለቶሚ እንዲሰጠው ጠይቀችው። ይህ ማለት ሰዎች ከእሱ የሆነ ነገር የጠበቁ እንደሆነ በመገንዘብ ጉዞውን ለማድረግ ወሰነ። ከኮሎኔሉ ትልቅ የሸራ ቦርሳ አውጥቶ በቢራ ጣሳዎች ክሪስቲን ወደ አደገኛ ክልል እየሄደ መሆኑን ስላወቀች ቺኪን ከሱ ለማስወጣት ሞከረች። ነገር ግን ቺኪ ስለወሰነ በታክሲ ተጭኖ ወደ ቪየትናም የሚሄድ መርከብ ይይዛል። የመጀመሪያ መዳረሻው ጓደኛ ቶሚ ሊንክስን ማግኘት ነበር። ቺኪ ሊንክስን የሚያውቁት ወታደሮች አግኝቶ ቢራ ሰጥቷቸው እንዲገባ እንዲፈቅዱለት ያሳምናቸዋል። ኮሊንስ ሲያየው በጣም ተገርሞ ነበር። የበላይ መኮንን አለቃ ሲገባ ቺኪን እዚያ በመሆኑ የሲአይኤ ሰላይ መሆን አለበት ብሎ ያስባል። ኮሊንስ ጓደኞቹ እርዳታ ጋር ቺኪ ለሌሎች ወታደሮች ለማድረስ ያለውን እቅድ ሲሰማ ኮሊንስ እቅዱ የእብድ እንደሆነ ቢሰማም ጉዞውን በመቀጠል ቺኪ በሳይጎን የሚገኘውን ካራቬል ሆቴል ቆመ። ከዚያም ሌሎች አሜሪካውያንና እንግሊዝ ዜጎች በር ላይ ተቀምጠው ያገኛል። ከነዚህም ውስጥ አርተር ኮትስ የተባለ የጦርነት ፎቶግራፍ አንሺ ነበር። ቺኪ ለጦርነቱ ድጋፉ መግለጹን ሲቀጥል፣ ሌሎቹ ግን ተመሳሳይ ስሜት አልነበራቸውም። ቺኪ ወደ ኤልዲዝ ጄን መድረስ እንዳለበት ሲናገር ባርቴንደሩ የተወሰነ የአገሪቱን ክፍሎች ማለፍ የሚችሉት ወታደሮች ብቻ እንደሆኑ ነገረው። ከዚያም ቺኪ ወታደራዊ ካራቫን አግኝቶ ጉዞ ጀመረ። እዚያም ጓደኛው ሪክ ዱጋንን እየፈለገ ነበር። ቺኪ የዱጋንን ከፍተኛ መኮንኖች አግኝቶ ሲጠይቃቸው ዱጋን ባለበት ቦታ መጥተው እንዲያገኙ አዘዙት። ዱጋንም ጠላት ፊት በጥይት ሩምታዎች ውስጥ ህይወቱን አደጋ ላይ ጥሎ እንዲመጣ አስገደደ። ነገር ግን ቺኪ ሊያስደነግጠው ሲመጣ ዱጋን ቺኪን በቢራ ምክንያት ሊያስደነግጠው ስለነበር በቁጣ ምላሽ ሰጠ። እንዲሁም ለዚህ ተግባር ወደ ጦር ሜዳ መምጣቱ ሞኝነት እንደሆነ ነገረው። ቺኪ ወደ ጦር ሜዳ በመመለስ በቪየትናም ወታደሮች ለመዋጋት ዱጋንና ቡድኑ ተቀላቀለ። ሌሊት ሲመስ ቺኪ ቢራዎችን ለዱጋንና ሌሎች ወታደሮች በቦይ ውስጥ እያሉ አመጣላቸው። ዱጋን ሊጎበኛቸው ከነበሩት ጓደኞቹ አንዱ ሬኖልድስ ሞቷል ብሎ ለቺኪ ነገረው። ጠዋት ላይ ቺኪ ፎቶግራፍ ለመነሳት ከዱጋንና ከቡድኑ ጋር ተቀላቀለ። ሁለቱ ጓደኛሞች ዱጋንና ሌላኛውን ከጠላት ቀድሞ መራመድ ስላለባቸው ተለያይተዋል። ቺኪ ሁለት የሲአይኤ ኤጀንቶችና አንድ እስረኛ ጋር በሄሊኮፕተር ላይ ተጭኗል። ሰዎቹ ሰውየውን መረጃ ለማግኘት እየጠየቁት ማወቅ የሚፈልጉትን ካልነገራቸው እንደሚወረውርበት እየዛቱበት ነው። ይህም ቺኪን አስፈርቶታል። እስረኛው መረጃውን ካጋለጠ በኋላም ቢሆን ወኪሎቹ በሄሊኮፕተር ታች ጣሉት። ሲያርፍ ወኪሎቹ ቺኪ ላይ ጥርጣሬ ያርባቸዋል። ወደ ሳይጎን እንዲወስደው ለመጠየቅ ወደ ካምፑ ገባና ከፖሊሶቹ አንዱ ቺኪን ለማጀብ በስራ ሊወጣ እንደሚችል ነገረው። ቺኪ ወደ ውጭ ሲመለከት ኤጀንቱ የእስር ቤት ካራቫን ሲነዳ ተመለከተ። ወኪሎቹም እሱን እየተከተሉት እንደሆነ ተገነዘበ። ቺኪ ወደ ጫካው ሮጠ። ሰላዮቹም ያሳደዱት ነበር። እሱን ፍለጋ እስኪተው ድረስ ተደበቀና ጉዞውን ወደፊት ቀጠለ። ቺኪ ብቻውን መንገድ ላይ የሚጫወት ልጅ አገኘ። ልጁም ሌላ ነጭ ሰው ሳይ በፍርሃት ተዋጠ። እየተራመደ ሳለ ቺኪ የተበላሸ ጂፕ አየና ቶሚ እንደገና ትዝ ይለዋል።
ምንም እንኳን ቶሚ በጉዳዩ ቢጨነቅም እንኳን በድራፍት ውስጥ እንዲሳተፍ እንዴት እንዳሳምነው እያሰበ ሌሊት ሲመሽ ቺኪ ከናፓልም የሚመጡ የዝሆኖች ግርግር አጋጠመው። የድሮ ጓደኛው ኬቨን ሉኒ ማክሎን አገኘው። ቺኪ ወደሚሄድበት ተቃራኒ አቅጣጫ እንዲሄዱ ቢታዘዙም ቺኪን ወደኋላ ተመልሰው ሊፍት ሰጡ። ማክሎን ቺኪን በሄሊኮፕተር ላይ አስቀመጠው። ቺኪ ደግሞ ቢራውን ሰጠው። ቺኪ ወደ አሜሪካ ኤምባሲ ለመግባት ሳይጎን ደረሰ። ሂው የተባለ አካባቢው ነዋሪ ቺኪን ወደ ኤምባሲ ይመራዋል። ቺኪ አቅጣጫ ከሰጠ በኋላ ሂውን በኒውዮርክ ሊቆ እንደሚመጣ አድራሻውን ሰጠው። ቺኪ ወደ ኤምባሲው አየና በማግስቱ የማኒላ አውሮፕላን ላይ እንዲቀመጥ የረዳችውን ሴት አገኘ። ቺኪ ወደ ካራቬል ሆቴል ተመለሰ። ከዚያም ኮትስ እና ቀደም ሲል የነበሩ ሌሎች ጋዜጠኞች በተመሳሳይ ቦታ እየጠጡ ያገኛቸዋል። በተልዕኮ በትክክል እንድተሳተፈ ለማረጋገጥ በኤስጄን ውስጥ የራሱን ፎቶ ያሳያቸዋል። ቺኪን መጠጥ ይጋብዘውና ስለ ጉዳዩና ስለ ጦርነቱ መረጃ በመመዝገብ ስራቸው ላይ ስላለው ስሜት ያብራራል። ከዚያም የቪየት ኮንግ ጥቃት እየደረሰባቸው እንደሆነ ሲታወቅ ፍንዳታ ይሰማል። ቺኪና ኮትስ አብረው መጥተው ትርምስ ወደሚካሄድባቸው ጎዳናዎች ይገባሉ እና ሂውን ጨምሮ ሰዎች በጎዳናዎች ላይ ሞተዋል። እየተደበቁ ሳሉ ቺኪ የአሜሪካ ታንክ በጎዳናዎች ላይ ሲተኩስ አየች። ቺኪና ኮትስ ለተወሰነ ጊዜ ተደብቀው ጠዋት ላይ ቺኪና ኮትስ መንቀሳቀሳቸውን ቀጥለዋል። ኮትስም የደም መፋሰሱን ውጤት በፎቶግራፍ አንስተዋል። ብዙ ሲቪሎችና ወታደሮች ሞተዋል። የሞቱበት ምስሎች ቺኪ በጦርነቱ ላይ ያለውን አቋም እንደገና እንዲያስብ አድርጎታል። ሁሉም ቺኪ የመጨረሻ ጓደኛውን ቦቢ ፓፕስን ወደሚፈልግበት ወደ ጦር ሰራዊት ማከማቻ ይጓዛሉ። ቆስሎ ነበር፣ ነገር ግን ቺኪ በማየቱ ደስተኛ ነው። ፖፕስ ቶሚ መሞቱን ለቺኪ አረጋግጧል። ቺኪ ለፓፕስ ቢራውን ሰጠውና ከእሱ ጋር ተካፈለ። እንዲሁም ኮቱን ሰጠው። ቺኪ ወደ ቤት ተመለሰና በጓደኞቹና በኮሎኔሉ ሞቅ ያለ አቀባበል ተደረገለት። ነገር ግን ስለ ጦርነቱ ያለው አመለካከት እንደተለወጠ ነገራቸው። ከእነሱ ጋር ከመምጣቱ በፊት አንድ የመጨረሻ ነገር ማድረግ እንዳለበት ተናገረ። የቶሚን መለያ ለመመለስ ወይዘሮ ሚኖ ግን ለመጠየቅ ሄደ። ቶሚን ለማግኘት መሞከሩ አመስጋኝ መሆኗን ብታመሰግንም ቺኪ ወደዚያ መምጣቱ የእሱ ጥፋት እንደሆነና ወይዘሮ ሚኒ ቺኪን አልያዘችም እና እቅፍ አድርገዋለች። ቺኪ በባርኮ አጠገብ ሄደ። እዚያም ወታደሮች ክብር የሚሰጡት መካከል ተቀምጣ ክርስቲን ያገኛታል። እሷም እሱን በማየቷ ተደስታ ከጎኑ ተቀመጠች። ቺኪ ደግሞ የመጨረሻውን ቢራ ሰጣት። የመጨረሻውም ጽሑፍ ቶሚ ኮሊንስ፣ ሪክ ዱጋን፣ ኬቨን ማክሌላን እና ቦቢ ፖፕ ሁሉም ከጦርነቱ በሰላም ወደ ቤታቸው እንደተመለሱና ከዚያን ጊዜ ጀምሮ አብዛኛውን መጠጥ እንዳቆሙ ገልጸዋል። ቺኪ ዶናሁ የሁለተኛ ደረጃ ትምህርቱን አጠናቆ በሃርቫርድ ኬኔዲ የመንግስት ትምህርት ቤት ተመርቋል። እንደ ዋሻ ገንቢ ሆኖ ለመስራት ሄዶ በህግ አውጪና የፖለቲካ ዳይሬክተር ሆኖ 2 ዓመት። 2 የመጨረሻ ፎቶዎችን በኤልፎስ ጆን ውስጥ እውነተኛ ቺኪ ኮሊንስ፣ ዱጋን፣ ማክሎን እና ፓፕስን ዛሬውኑ እንዲታዩ ያሳያሉ። ላይክ፣ ሼር፣ ፎሎ እና ሰብስክራይብ ማድረግ እንዳይረሳ።